አስተማማኝ መከላከያ ያለን እኛ እንዳትጠራጠርሱ። ትናንት በነበረው ሁኔታ የሚቀጥል ምንም ነገር የለም። ፈርሷል። እንደ ቅድሙ ለአዲሱ እሳቤ ራስ ማዘጋጀት ያስፈልግ። ወደ ኋላ መቅረትህ ከነቃህበት ከገባህ ችግር የለውም፣ ትደርስበታለህ። ችግሩ ካልገባህ ነው። እንደ ኢትዮጵያ አይነት ሀገር የለም ምናምን የምትል እኮ ጠፍተሃል። ሞልቷል ሀገር ዜጎች ይሰሩት። ግን ለመስራት እድል አለ ብለህ ካሰብክ ለውጥ ይመጣል። እና የፈጠራ አዕማድ ማለት መላመድ፣ ከዛ ውስጥ ደግሞ መስፈንጠር፣ ከዛ ውስጥ ደግሞ ስኬትን መውለድ ነው። ያን ካላመጣህ ትቆምና አዲስ የተፈጠረው ነገር ይዞ አምልጦ ይሄዳል ማለት ነው። የወል እውነት ኢምፖርታንት ነው። በፋክትና በሪያሊቲ አንታጠር ካልን በኋላ ተቋማት በሚመለከት የህግ አስከባሪ ተቋማት መከላከያ፣ ፖሊስ፣ ደህንነት፣ ኢንሳ የሚባሉ ተቋማት ኢትዮጵያ አንዳንድ ፈተና ቢገጥማት እንኳ ያንን ተቋቁመው ለማሻገር የሚያስችል ቁመና እንደያዙ ጠላትም ወዳጅም ያውቀዋል። ተቋም ከኤርጎኖሚክስ ጀምረን መጀመሪያ ሎ ኢንፎርስመንት ኤጀንሲስ ገነባ። አስተማማኝ መከላከያ ያለን እኛ እንዳትጠራጠርሱ። ለምሳሌ ኢትዮጵያ ከተፈጠረ ጊዜ ጀምሮ የኢትዮጵያ አየር ኃይል በቀን እንጂ በማታ መዋጋት አይችልም። ታስታውሱ ከሆነ የደርግ መፈንቅለ መንግስት ጊዜ በአየር ለመደብደብ አዲስ አበባ ላይ ያለውን አስበው በንግግር በስልክ ምልልስ አስመሻናቸው። አንብባችሁ ይሆናል። ከመሸ በኋላ አውሮፕላን አይነሳም። የኢትዮጵያ ኤርፎርስ ከመሸ በኋላ ሄሊኮፕተር ማብረር አይችልም፣ ሌላ አውሮፕላን ማብረር አይችልም። እስካሁን አሁን ይችላል። በቀንም በማታም መዋጋት ይችላል። የመጀመሪያ አቅም ነው። ማንም መጥቶ ነበረ እኮ ሊለኝ አይችልም። አልነበረም አቅም። ስለ ዩኤቪ ብቻ ለማወራው በሄሊኮፕተር ማታ አንድ ሰው ቢቆስል ህይወቱን ለማዳን ሄሊኮፕተር መላክ አንችልም ነበር እስከ ቅርብ ጊዜ ድረስ። አሁን እንችላለን። የተሻለ መከላከያ፣ የተሻለ ፖሊስ፣ የተሻለ ደህንነት ገንብተናል። ሁለተኛ ይሄ ኮርሲቭ ፓወር ነው። ኃይል የመገንባት ፓወር ነው። መከላከያ ፖሊስ የሚባለው ኮርሲቭ ፓወር ነው የገነባ ነው መጀመሪያ አገር ለማጽናት። ቀጥሎስ ኢኮኖሚክ ፓወር ነው። ኢኮኖሚክ ፓወር ላይ በግብርና፣ በኢንዱስትሪ፣ በቱሪዝም፣ በአይሲቲ፣ በማይኒንግ የጀመርናቸውን ጠበቁ ሆነው በኢነርጂስ ቢባል አሁን ትልቁ የኢትዮጵያ የነገ ባርጌኒንግ ፓወር የተሻለ አድቫንቴጅ የሚባል በኢነርጂ ሴክተር ያለው ኢንቨስትመንት ነው። አሁን አይታይም፣ ይታያል በቅርቡ። ኢነርጂ ላይ ኢንቨስት የምናደርገው ክሎዝ ቱ 10 ቢሊዮን ዶላር ነው። በኮሮናም የነበረው መከራ፣ በጦርነትም የነበረው መከራ፣ በኢንፍሌሽን የነበረው መከራ አንኖርበትም። አስታውሰን ተምረን እንሻገርበታለን። እንደዛ ለመሆን የሚያበቃ የኢኮኖሚክ ግንባታ ኢኮኖሚክ ፓወር ሁለተኛው ነው። ሶስተኛው የናሬሽን ፓወር፣ ቅድም ስለ ናሬሽን አውርቻቸዋለሁ። የናሬሽን ፓወር የትርክት ፓወር ኢምፖርታንት ስለሆነ ህብረ ብሔራዊነትን ለመትከል የዳርና የመሃል ፖለቲካን ለማጥፋት ናሬሽን ኢምፖርታንት ነው። አንዳንድ ሰዎች ምን ለውጥ አለ አሁን በኢህአደግና ብልጽግና መካከል ምንድነው ምናምን የሚሉ ሰዎች እንዳሉ ሰምቻለሁ። በነገራችን ላይ በኢህአደግና በብልጽግና መካከል መንገዱን፣ ህዳሴው ምናምኑን ተውት። እሱን ብልጽግና ይፈጠር የሚለው ውሳኔ ከለውጦች ሁሉ አውራ ለውጥ ነው። ምክንያቱም ያ ውሳኔ ነው ትናንት አጋር የምትለውን ያመጣው። ይሄ አጋር የሚባለው ፎርስ ዛሬ የብልጽግና እውነተኛ እምብርት እሱ ነው። እውነተኛ ብልጽግና የገባው እሱ ነው። እውነተኛ መደመር የገባው እሱ ነው። ነገ ይሄን ሀገር የሚያሻግረው እሱ ነው። ከኢጎ ራሱን ነፃ ያወጣው እሱ ነው። ያን የሚያክል ፎርስ ነው ኢህአደግ የሚባለው ጉዳይ ውጭ አስቀመጠው። ማን ተጎዳ? ሶማሌ። ብልጽግና የሚለው ውሳኔ በራሱ ከፍተኛ የናሬሽን ፓወር ለውጥ አምጥቷል። አሁን ኢቢሲ ላይ የኢቢሲ ኮምፓውንድ እየተሰራበት ያለው ወደ 10 ገደማ ስቱዲዮ አሉት። እየተሰራ ያለበት ሳይዝ፣ ጥራት እና የቴክኖሎጂ ብቃት በዓለም ላይ ካሉ ትላልቅ ሚዲያዎች ተርታ ያስመድበዋል። ልክ ሎ ኢንፎርስመንት ላይ ምርጥ ተቋማት በአፍሪካ ምርጥ ተቋማት ገነባን እንደምንለው በኢኮኖሚ ጅማሯችን በጣም ጅማሮ ነው መልክ ይዟል እንደምንለው የናሬሽን ፓወር ጅማሮ ደግሞ የኢቢሲን ብንወስድ በእርግጠኝነት የኢትዮጵያ ኢኮኖሚ አሁን በጀመርነው መንገድ እያደገ
ካስቀጠል ነው ከ4 5 ዓመት በኋላ ኢቢሲ የአፍሪካን ወሬ የሚያወራ ነው የሚሆነው። ቢኮዝ ኮንቴነር ተዘጋጅቶለታል፣ በቂ የሆነ አውድ ተፈጥሯል። ኮንቴንት ለመስራት ቀጣዩ ስራ ሰው ነው። ማሰልጠን፣ ማዘጋጀት፣ ማብቃት ሰው ያስፈልጋል። ያን የናሬሽን ፓወር ለመፍጠር የተጀመረው ስራ ባለፈው አይታችኋል። አሁን በጣም አምሮበታል። ቀሪው ስራ ይሄንን ስራ የሰሩ ብርቱ እጆች ሰው ፈጥረው የኢትዮጵያን ብቻ ሳይሆን በአፍሪካ ሁነኛ ናሬሽን መፍጠሪያ ቱል ይሆናል የሚል ተስፋ ነው ያለው። ስለዚህ ሎ ኢንፎርስመንት ላይ ተቋም ገነባን፣ ኢኮኖሚ ላይ ተቋም ገነባን፣ ስትራክቸር ቀይረን አፍርሰን ሞከርን። በጣም ብዙ ስራ ቢጠይቅም ናሬሽን ላይ ጀመርን። ይሄ ሶስቱ ሲደመር የዲፕሎማሲ ፓወር አቅም ያገኛል። ዲፕሎማሲ ፓወር ሚሊተሪ ፓወር በሌለበት፣ ኢኮኖሚ ፓወር በሌለበት፣ ናሬሽን ፓወር በሌለበት ብቻውን መቆም አይችልም። የነዚህ ጉዳዮች ጥንካሬና ብቃት ዲፕሎማቲካሊ ኢንፍሉዌንሻል ሀገር እንድንሆን ያስችለናል። ይሄ ሲደመር ነው የወል እውነት በኢንተረስት ላይ፣ በኢንተራክሽን ላይ፣ በተቋም ግንባታ ላይ ፈጥረን ከግሩፕ እውነት ወጥተን ከፋክትና ከሪያሊቲ ዘለን ተሻግረን የወል የሆነ እውነት ስንይዝ የኢትዮጵያን ብልጽግና እናረጋግጣለን። የጋራ እውነት ለመፍጠር የሌላኛውን እውነት ማድመጥ መጀመር አለብን። በሌላኛው ሰው ጫማ መሆን መቻል አለብን። ትናንት በነበረው ሁኔታ የሚቀጥል ምንም ነገር የለም፣ ፈርሷል። እንደ ቅድሙ ለአዲሱ እሳቤ ራስ ማዘጋጀት ያስፈልጋል። ይሄ የወል እውነት መስመር ከያዘና ከተሳካ ቀጣዩ ክሪቲካል ጉዳይ ፈጠራ ነው። ፈጠራ ምንድን ነው? ፈጠራ ችግርን ቀድሞ ባልታየበት እይታና መነጽር መረዳት ነው። ጦርነትም ይምጣ፣ እርዳታና ግዝም አሉም ይምጣ፣ ማንኛውም ፕሮብለም በተለየ ዳይሜንሽን ማየት መቻል ነው። ችግርን ወደ እድል መቀየር ነው። መከራን ወደ መፍትሄ የመለወጥ ሐሳብ የማመንጨት ብቃት ነው። መከራ አለ፣ ችግር አለ፣ ጦርነት አለ፣ ኮሮና አለ። እሱን እንዴት ኦፖርቹኒቲ አድርገን መጠቀም እንችላለን የሚለው ሐሳብ ማመንጫ ቱል ነው። ከችግር ውስጥ መፍትሄን ማውጣት ችግር ፈቺ አስተሳሰብና መፍትሄ ፈጣሪ አስተሳሰብ ሁለት አይነት የፈጠራ ሜተድስ አሉ፣ መንገዶች አሉ። አንደኛው ችግር ፈቺ አስተሳሰብ ወይም ቨርቲካል ቲንኪንግ ይባላል። ቨርቲካል ቲንኪንግ ከችግር ውስጥ መፍትሄ ለማውጣት መሞከር ነው። ፕሮብለም አለ፣ ያን ለመፍታት መጣር ነው። ቨርቲካል ቲንኪንግ ነው፣ ከችግር የሚወጣ ሶሉሽን ነው። ሁለተኛው ላትራል ቲንኪንግ ነው። ችግሩን ሳይ መፍትሄ ፈጣሪ ሐሳብ ነው። ከችግር የሚነሳ አይደለም። ተጠይቆ ይሄን አምጣ ተብሎ አይደለም። መፍትሄ ላይ አተኩሮ የሚሰራ ነው። ሁለቱን ቲንኪንግ ሲይዝ ፈጠራ የሚባለው ነገር የሚታይና ውጤታማ ያደርገዋል። ፈጠራ ራሱ ምንድን ነው ያላችሁ እንደሆነ አንደኛው ቀድሞ ከነበረው የተለየና የተሻለ መንገድ መቀየስ ማለት ነው። በሐሳብ፣ በንግግር፣ በስራ ቀድሞ ከነበረው የተሻለ የተለየ መንገድ መቀየስ መቻል። ሁለተኛ አዲስና የተሻለ ሸቀጥና ሰርቪስ ማቅረብ መቻል ነው። ሸቀጥም ሰርቪስም የነበረው ብቻ ሳይሆን ተጨማሪ አዲስ ማፍለቅ ነው። ሶስተኛ በሐሳብ ኃይል ራዕይን ወደ ተግባር መለወጥ ነው። the power of idea as a seed የሚወስድና ያን ወደ ተግባር መለወጥ የሚያስብ ነው። የተለመዱ ነገሮችን ባልተለመደ መንገድ የሚሰራ ነው። ኢንቬንሽን ሲባል የአንድ አይዲያ ፕራክቲካል ኢምፕሊሜንቴሽን ማለት ነው። አንድ ሐሳብ፣ አንድ አይዲያ ፕራክቲካሊ ኢምፕሊመንት ሲሆን እሱ ኢንቬንሽን ይባላል። ኢንቬንሽን አራት መሰረታዊ ስቴጆች በፒ የሚከፋፈሉ አሉት። የመጀመሪያው ፓራዳይም ኢኖቬሽን ይባላል። ፓራዳይም ኢኖቬሽን አጠቃላይ ሺፍት ነው። ጨለማን ወደ ብርሃን መቀየር ሊሆን ይችላል። ሁለተኛው ፕሮሰስ ኢኖቬሽን ነው። ቼንጁ ፕሮዳክቱ ግራጁዋሊ በሚሰጠው ሰርቪስ በሚሰጠው ዴሊቨሪ ብዙዎችን እያሰባሰበ ራሱን እያዘመነ የሚሄድበት በፕሮሰስ ላይ ያለ ኢኖቬሽን ነው። አንድ በአንድ ደረጃ በደረጃ እያደገ የሚሄድ። ሶስተኛው ፖዚሽን ኢኖቬሽን ነው። ፖዚሽን ኢኖቬሽን
የቼንጅ ፐርሰፕሽንን የቼንጅ ምልከታን ከተገልጋዩ ከኮንሱመሩ የሚቀይር ማለት ነው። ለምሳሌ አንድ ወዳጄ የነገረኝ ከሆነ ሰው ጋር አብሮት ላይብረሪ ሊጎበኙ ይሄዳሉ እና አብሮት ያለው ሰው የቀደሙ የሚባሉ ዜጎች የኢህአፓ የመኢሶን ጊዜ ዜጎች አካል ነው እና ሰውየውን ይዞት ሲሄድ ላይብረሪው ውስጥ ሞልቷል። ውጭ በጣም ብዙ ህፃናት ተሰልፈዋል። ተሰልፈው ወረፋ ይጠብቃሉ ለማንበብ እና ሰውየው ግራ ገባው። ምንድነው ያለ? መርካቶ ነው ይመስለው። ግማሹ ገብቷል ውስጥ ይዟል፣ ግማሹ እየጠበቀ ነው ወረፋ። ውስጥ ሲገባ ሁሉ ሰው ተደፍቶ ያነባል እና ያ ሰውዬ ወይ የኛ ትውልድ አለ እኛ ከኛ ውጭ አንባቢ የለም፣ ያው ትውልድ መጽሐፍ አይወድም ማንበብ አይወድም ለካ ምንለው ላይብረሪ ሳንሰራለት ነው አለ። በሌለ ላይብረሪ ነው አያነብም ያለው ይወቅሰዋል። ዘሚኒት አውዱ ስትፈጥርለት ይንጋጋል፣ ይሰለፋል። የኮንሱመር ፐርሰፕሽን የሚቀየረው በዴሊቨሪ ነው። የመጨረሻው ፕሮዳክት ኢኖቬሽን ነው። ፕሮዳክቱ ሰርቪሱ በተቋማት ላይ የሚያመጣው ለውጥ ለቅድም እንዳነሳሁት የሞባይል መኒ አይነት ማለት ነው። በሰርቪሱ ምክንያት በርካታ ሰዎች የሚገለገሉበት ዛሬ 71 ሚሊዮን ኢትዮጵያውያን ሃንድ ሄልድ ሞባይል አላቸው። ፈጠራ ለኛ ለኢትዮጵያውያን አማራጭ የሌለው ምርጫ ማለት ነው። ፈጠራ ካልታከለበት በስተቀር አሁን ያለውን ትሬንድ መቀየር አንችልም። አማራጭ የለውም። አንደኛ እድል ወቅታዊ ነው። ሁለተኛ አቅም በራሱ ውስን ነው። አሁን 120 ሚሊዮን እያለህ መስራት የሚገባህን ካልሰራ 150 ሲገባ ትቸገራለህ። ጊዜው አሁን ነው። ችግሮች ሞር ይወሳሰባሉ። ትናንትና ይኸውላችሁ እኛ ወደ ለውጡ ሲመጣ 37 ሚሊዮን ሰው ሞባይል ነበረው። አሁን 71 ሚሊዮን ሰው ሞባይል አለው። ትናንትና 31 ሚሊዮን ሰው ነው ቻርጀር አጣው፣ ፓወር አጣው፣ ይሄ ፓወር እየሄደ ይሄ ፓወር እየመጣ ብሎ ኮምፕሌን የሚያደርገው ቢኮዝ የተቀረው 20 ምናምን ሚሊዮን አልነበረውም ሞባይል። አሁን ግን 70 ሚሊዮን ቻርጀር ፓወር ከጠፋ ኮምፕሌን ያደርጋል። ድሮ 30 ምናምን ሚሊዮን ነበሩ፣ አሁን 70 ደርሰዋል። እድገቱ በራሱ የሚፈጥረው አዳዲስ ፕሮብለሞች አሉ። የአፍሪካ ህብረት ሲቋቋም አፍሪካ 250 ሚሊዮን ሰው ነበር፣ 260 ሚሊዮን ገደማ ሰው ነበር። አሁን አፍሪካ 1.4 ቢሊዮን ነው። የአፍሪካ ህብረት ሲቋቋም የነበረው ችግርና ያውን 4 እጥፍ አድጓል። እና አማራጭ የለንም ካልፈጠርን በስተቀረ አሁን ባለው ሁኔታ መቀጠል አንችልም። ዓለም ላይ ያለው ፈጣን ተለዋዋጭ ነገር በራሱ ያን ያመጣል። ፈጣን ለውጥ ነው ያለው እና ግድ ነው መፍጠር አለብን። በየቀኑ በምናየው ጉዳይ ውስጥ እየፈጠርን እያዘመን እየለወጥን መሄድ አለብን።